ليلة القدر الله سبحانه وتعالى بقرآن بسورة القدر لاي اندي بلال بسم الله الرحمن الرحيم إنا أنزلناه في ليلة القدر أنيا قرآن بموسونيات والليت أوردناو وما أدراك ما ليلة القدر موسونياتم لليت من اندهونج من أسوكه ليلة القدر خير من 1000 شهر موسونيات لليت كشور بلاجنات تنزل الملائكة والروح فيها بإذن ربهم من كل أمر برساوستم ملاكتنا منفسو بجيتاتشو فكاد بنغرو كل يوردالوم سلام هي حتى مطلع الفجر እርሷ እስከ ጎሞታት ድረስ ሰላም ብቻ ናት። በዚህ አያም ላይ ለይለቱል ቀድር ከሺህ ወራቶች በላይ በላጭ እንደሆነች ተገልጿል። ታዲያ ማነው ከእኛ መካከል ይህችን ሌሊት በኢባዳ ማሳለፍ የዚህችን ሌሊት ሙሉ በረካዋን ለማግኘት የሚተጋም? ኢንሻአላህ አላህ ያሳካልናል። በሰሒህ ሙስሊም በተዘገበ ሐዲስ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመጨረሻዎቹ 10 ሌሊቶች ለይለቱል ቀድርን ሻቱም ፈልጉም ብለዋል። በመጨረሻዎቹ የረመዳን ምሽቶች አብዝተን ቁርአንን መቅራት አላህን ማውሳትና ዱዓ ማብዛት ይኖርብናል። ምክንያቱም የመጨረሻዎቹ 10 ቀናት ሶደቃ ወይም ዘካ የምንሰጥበት፣ ነፍሳችንን የምንመረመርበት፣ ዱዓ አብዝተን የምናደርግበት፣ ማርታን የምንለምንበት፣ ጾማችንን ሙሉ የምናደርግበት ጊዜ ነውና በመጨረሻዎቹ 10 ቀናት ጥረታችንም ወይም ኢባዳችንን እጥፍ እናድርግ ዘንድ አላሁ ስብሓንሁ ወተዓላ የለይለቱል ቀድርን ቀን መቼ እንደሆነም ደብቋታል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በለይለቱል ቀድር አምኖበትና ከአላህ ምንዳ እንደሚያገኝ ተስፋ አድርጎ ለሶላት የቆመ ሰው ያለፉት ወንጀሎች ሁሉ ይማሩለታል ብለዋል። በሶሒህ ሙስሊም በተዘገበው ሐዲስ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሌላው ጊዜ በበለጠም በመጨረሻዎቹም 10 ሌሊት በኢባዳ ላይ ይተጉም ነበር። በዚህ ጊዜ ከሰዎች ጋር ያላቸውን ግንኙነት በመገደብ ዱዓቸውን ያጣጥፉም ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህን ያደርጉ የነበረው ልባቸውን የበለጠ አላህ ጋር እንዲሆንና ህሊናቸውን ከዓለማዊ ጉዳይ ለማላቀቅ ነበረ። በቡኻሪ በተዘገበው ሐዲስ የረመዳን የመጨረሻዎቹን 10 ቀናት መጀመሩን ተከትሎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠንክረው ይሰራሉ። ሌሊቱን ሙሉ ሶላት ይሰግዳሉ። ቤተሰቦቻቸውንም ለሶላት ይቀሰቅሱም ነበር። እኛ በረመዳን የመጨረሻ 10 ቀናቶች ምን መተግበር አለብን? አንደኛ በእያንዳንዱ የረመዳን የመጨረሻ ሌሊቶች ውስጥ አንደኛ ብር ሰደቃ መስጠት። ስለዚህ ለይለቱል ቀድር ላይ ከደረሰች ለ84 ዓመታት ያክል ሰደቃ እንደሰጠህ ይቆጠርልሃል። ሁለተኛ በእያንዳንዱ ሌሊት 2 ረክዓ ሶላት ስገድ። ለዚህ ለይለቱል ቀድር ላይ ከደረሰች እያንዳንዱ ለ84 ዓመታት ያክል እንደሰገድክ ይቆጠርልሃል። ሶስተኛ በእያንዳንዱ ሌሊት ሱረቱል ኢኽላስ ቁል ሁወላሁ አሐድን 3 ጊዜ ቅራም። ስለዚህ ለይለቱል ቀድር ላይ ከደረሰች ለ84 ዓመት ያክል ሙሉን የቁርአን እንደቀራህ ይቆጠርልሃል። አላህ ለይለቱል ቀድርን ይወፍቀን። አሜን።